ሰለላሁ ዐለይሂ ወሰለም ገባ። ለምን መጣህ አሉት። ነብዩ ሰለላሁ ዐለይሂ ወሰለም የተማረከበት ልጅ አለ እንደነገርኳችሁ፣ በጦርነቱ ላይ ተማርኮበታል። አንደኛው ልጁ የማን የዚህ የዑመይር ማለት ነው። ለምን መጣ ግን? የመጣው ለዚያ ጉዳይ አይደለም። ልጁን ነፃ ለማውጣት እንዳልመጣ ያውቅ ነቢያችን ሰለላሁ ዐለይሂ ወሰለም ነብይ በመሆናቸው ያንን አውቀዋል። ገብቷቸዋል። ከዚያ መጣና ለምን መጣህ ቁጭ በላሉት ነብዩ ሰለላሁ ዐለይሂ ወሰለም ሊገላቸው እንደመጣ የሚያውቃሉ። ያ ጀማዓ ወህይ ወርዶላቸዋል ከአላህ ዘንድ። ለምን መጣህ ሲሉት የተማረከበኝን ልጅን ነፃ ለማውጣት ላይ የመጣሁት አለ። አትዋሽ አሉት ነብዩ ሰለላሁ ዐለይሂ ወሰለም። አትዋሽ፣ እውነቱን ተናገር አሉት። እውነቴን ነው ለዚህ ላይ የመጣሁት አለ። አይ ከዋሻ እንግዳውንስ ለምን እንደመጣህ ልንገርህ አሉት። ወደ እኔ ከመምጣትህ በፊት አንተና ዑመይር ሶስተኛ ሰው አብሯችሁ ሳይኖር በካዕባ ስር ቁጭ ብላችሁ ነበር አይደል አሉት። አዎ አለ። ደነገጠ። እኔንም ለመግደል ተመካከራችሁ ነው የመጣኸው አይደል አሉት። ቃል ነዓም አዎ አለ። ወዲያው ምን አልኩኝ አለ። ፈዓሊምቱ አነሁ ላ ዩኽቢሩሁ ኢላ አላህ ዐዘ ወጀል፣ አላህ እንጂ ሌላ ማንም እንደማይነግረው ተረዳሁኝ አለ። አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አልኩኝ። ወዲያው እስልምና ተቀበልኩኝ አለ። ምክንያቱም የሆነ ሰው መጥቶ ነግሮት ነው እንዳልል ካጠገባቸው ሶስተኛ ሰው የለም አለ። ይህ ከአላህ ዘንድ መጥቶ ተነግሮት ካልሆነ በስተቀር ሌላ ማንም ሊሆን አይችልም ብዬ ወዲያው እስልምና ተቀበልኩኝ አለ። ያ ረሱለላህ ኩና ኑከዚቡከ ቢኸበሪ ሰማዕ ለማ ኩና ፊ መካ እያለ ተናገርኩኝ አለ። በመካ ላይ ሳለህ የአላህ ቃል ከሰማይ በሚመጣልህ ጊዜ እናስተባብለህ ነበር። አሁን ግን ይህን የማልክደው ነገር ነው። ይህ በራሴ በዓይኔ በብረቱ ያየሁት ምስክር ነው። በቃ ሶስተኛ ሰው አብሮን ሳይኖር እኛ ምን እንደምንሰራ አንተ እዚያ ሊነግርህ የሚችለው ከፈጣሪ በስተቀር ሌላ ማንም ሊሆን አይችልም ብዬ እስልምና ተቀበልኩኝ አለ። ከዚያ በኋላ እስልምና ተቀብሎ ተመለሰ። እስልምና ተቀብሎ ተመለሰ። ሶፍዋን በጣም ይገርመኝ እሱ ነው። ያ ሰው ማለት ነው የመካ ሰዎችን ሰብስቦ ጀግና ነው። ዑመይር ይታወቃል። አዲስ ነገር ትሰማላችሁ ጠብቁ። በበድር ምክንያት ልባቸው የተሰበረውን አሁን የምትጠገኑበት አዲስ ነገር ትሰማላችሁ፣ የሙሐመድን ሞት ዜና እንጠብቃለን ብሎ ህዝቡን ሰብስቦ ይናገራል። እንደዛ እየተናገረ እያለ የሆኑ ሰዎች መጡና ሰምተዋል። ከመዲና ነገሩት። ሄደ እኮ ዑመይር ሰይፉን መዞ ሙሐመድን ሊገድለ ሂዶ እስልምናን ተቀብሎ እየተመለሰልህ ነው አሉት። ወላሂ ላ ኡከሊሙሁ አበደን አለ ሱፊያን። በፍጹም ያንን እንደው ላናገረው አልችልም፣ አላናገረውም ከዚህ በኋላ ብሎ ተናገረ። አላናገረውም ብሎ ተናገረ። ከዚያ በኋላ መጣ። እንዳውም ሰውየው ምንድን ነው ያለው ዑመር ለነብዩ ሰለላሁ ዐለይሂ ወሰለም፣ ሙሐመድ ሆይ አንተን አዛስ አደርግህ ነበር፣ ልክ እንዲሁ የአንተን ተከታዮችንም አዛስ አደርግ ነበር። እስልምናን በጣም እጠላ ነበር። አሁን እስልምናን ተቀብያለሁኝ፣ ወደ መካ ተመልሼ እስላምን እንዳስተምራቸው ዘንድ ፍቀድልኝ ብሎ ጠየቃቸው። ወዲያው እንዴት ይጠይቃል? ሳይማግለት ትሉ ትችላላችሁ። ወዲያው ነብዩ ሰለላሁ ዐለይሂ ወሰለም እስልምናን ከተቀበለ በኋላ ተናግረዋቸው ነው። ሰሃቦችን ጠሩና ሃዛ አኹኩም አሉ። ኑና ሊገድል እንደገባ ያውቃሉ ሰሃቦች። ራሱ ሰይፉን ይዞ ነው የመጣው። ኑና ወንድማችሁ ሆኗል፣ አሁን እስላምን ተቀብሏል። ኑና ስለ እስላም አስተምሩት፣ ስለ ውዱ አደራረግ፣ ስለ ሶላት ማሰጋገድ አስተምሩት፣ ከእኛም ጋር ይሰግዳል ከዚህ በኋላ ወንድማችን ነው ብለው ተናገሩ። ሰሃቦችም ያንን በመደነቅ የታዘዙትን አደረጉ። ሊገድል እንደመጣ ያዩት ሰው ተማርኮ በእርሳቸው ማንነት ሰልሞ ሄደ እና በርካታ ሰዎች ነብዩ ሰለላሁ ዐለይሂ ወሰለምን የግድያ ሙከራ ለማድረግ መጥተው የሰለሙ ናቸው። ዑመር ታውቃላችሁ አይደል? ዑመር የሰለመው ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ፣ ሶስተኛው ኸሊፋቸው፣ ሁለተኛው ኸሊፋ ነብዩ ሰለላሁ ዐለይሂ ወሰለምን ለመግደል መጥተው ነው የሰለሙ። ይሄም ልክ እንዲሁ እርሳቸውን ለመግደል መጥተው ነው የሰለሙ። ሌላው ልክ እንዲሁ እርሳቸው ላይ ግድያ ሙከራ አድርገው ተአምራትን አይተው ከሰለሙ መካከል ሶስተኛው ልንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ዛፍ ስር ተጠልለው ተኝተዋል። ደክሟቸዋል። ሁሉም ሰሃባ በየስፍራው ተኝተዋል፣ ደክሟቸዋል። አንድ ከሃዲ ነቢያችን ሰለላሁ ዐለይሂ ወሰለምን ለመግደል ይመጣል። ቀጥታ እርሳቸው ያሉበትን ፈለገና አገኛቸው። ወዲያው ሰይፉን መዘዘና ከላያቸው ላይ ቆመ በእርሳቸው ስር። ነቢያችን ሰለላሁ ዐለይሂ ወሰለም አይናቸውን ገለጡና አዩት። አስቡት፣ ሰይፍ ይዟል፣ ቆሟል። ነቢያችን ሰለላሁ ዐለይሂ ወሰለም ተኝተዋል። መግደል ይችላል። ያ ሙሐመድ አላቸው፣ መን የምንዐከ ሚኒ፣ ሙሐመድ ሆይ ማን ነው ዛሬ ከእኔ የሚያስጥልህ አሁን አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከፍ ባለ ድምፃቸውን ከፍ አድርገው አላህ አሉት። አላህ ነዋ ብለው ተናገሩ። ፈሰቀጠ ሰይፍ ዐን የዲህ፣
ከእጁ ሰይፉ ወደቀ፣ ተርገፈገፈና ሰውየው ልክ የአላህ ስብሐነሁ ወተዓላን ስም ባነሱበት ጊዜ ማለት ነው። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በተራቸው ሰይፉን ያዙና መን የምነዑከ ሚኒ አሉት። አሁን እስከ እኔ ማን ነው የሚያስጥልህ አሉት። ያ ሙሐመድ ኩን ኸይረ አኺዝ አላቸው። ሙሐመድ ሆይ መልካም ማራኪ ሁን አላቸው። በቃ በአንተ ምርኮ ስር ወድቅ ያለሁኝ አሁን ከነዚያ ከማራኪዎቹ መልካም ሁን፣ ይቅር በለኝ፣ ለፈይ ነው በቃ። ታዲያ ሊገድላቸው የመጣን ሰው ሰይፍ መዞ ሊገድላቸው የተጋበዘን ሰው ነቢ ሰለላሁ ዐለይሂ ወሰለም ገደሉት ወይ? አልገደሉት። ነቢያችን ሰለላሁ ዐለይሂ ወሰለም ሳይገድሉት በነፃ ላኩት፣ ሂድ በቃ አሉት። ነገር ግን ያን ሰው ሂድ ከማለታቸው በፊት ወደ እስላም ጠሩት። ወደ እስላም ጠሩት። ቁል ላ ኢላሃ ኢለላህ አሉት። ከአላህ በስተቀር ሌላ አምላክ የለም ብለህ መስክር አሉት። ሰውየውም ምን ያሁን መስለም አልችልም አለ። ግን ላ ኡቃቲሉክ አላቸው። ላ ኡቃቲሉክ ፊ ሶፍ መን ዩቃቲሉክ፣ አንተ ከሚዋጉህ መስመር ሁኜ እኔ አንተን በፍጹም አልዋጋህም ቃል እገባለሁኝ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ለቀቁት፣ ሄደ። ከሄደ በኋላ ወደ ህዝቦቹ ጋር ወለማ ወሰለ ኢላ ቀውሚህ፣ ወደ ህዝቦቹ ጋር በደረሰ ጊዜ ቃል ጅእቱኩም ምን ኸይር ናስ፣ ከሰዎች ሁሉ መልካም ከሆነ ሰው ዘንድ ነው የመጣሁት አላቸው። ሊገድል እንደሄደ ያውቁ ነበር። ከሰዎች ሁሉ መጥፎ የሆነን ሰው ግደል ብለውት ነው የላኩት። ምን ብሎ መሰከረ ለህዝቦቹ? ከሰዎች ሁሉ መልካም ከሆነ ሰው ዘንድ ነው የመጣሁት። ጀግና ሰው ብሎ ማለት መበቀል እየቻለ ምህረት ያደረገ ሰው ነው። ገብታችኋል? ጀግና ሰው ብሎ ማለት ጦር ሜዳ ማነው የሆነ ቦታ ላይ ተገናኝተህ በትግያ ጥሎ ያሸነፈ ሰው አይደለም። ይሄ የአካል ጥንካሬ ነው፣ እሱ ነገር አይደለም። ትክክለኛ ጀግንነት ግን ይሄ ነው። በቃ ኢስላም ይሄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሊገላቸው የመጣን ሰው መበቀል እየቻሉ ነቢ ሰለላሁ ዐለይሂ ወሰለም ነፃ አድርገው ላኩት። በጦር ሜዳ ላይ የተማረኩ ሰው አላህ ጦር ሜዳ ላይ ሰዎች እየተዋጉ እያለ ከሃዲያኖች ከደከሙ በቃ ተዋቸው፣ አቋርጡት ጦርነቱ እንዳለ ታውቃላችሁ። ይሄ የቁርአን ህግ ነው፣ የእስላም ህግ ነው። ከደከሙ በቃ ተዋቸው፣ አትግደሏቸው አለ አላህ። ጦር ሜዳ ላይ ራሱ ማለት ነው ያሉ ሊጋደሉ የመጡ ሰይፍ ይዘው የመጡ ሰዎች ደከሙ አይደለ? አልቻሉም አይደለ? አትግደሏቸው፣ ተዋቸው አለ አላህ። ፈኢዛ ለቂቱም ለዚነ ከፈሩ ፈደርበ ሪቃብ ሐታ ኢዛ አስኸንቱሙም ፈሽዱ ፈኢማ መነን በዕዱ ወኢማ ፊዳን ሐታ ተضع الحرب أوزارها። ልክ ከተዳከሙ በጦር ሜዳ ላይ መካከል ይተዋሉ። ራሱ ጠላት ናቸውና ሊገሉ መተዋልና ግደሏቸው ብሎ ሂሳብ የለም። ከዛ ይማረካሉ። ከተማረኩስ ማብላት ማጠጣት ግድ ነው አንተ ጋር እስከማረካቸው ድረስ ገብታችኋል አይደል? ከዚያ በኋላ አለቃቸው የእነዚያች ሀገር መሪ መጥቶ የሚጣልበትን ገንዘብ ያክል ተጥሎበት ያንን ከፍሎ መውሰድ ይችላል። መንግስቱ ካልቻለ ቤተሰብ መጥቶ መውሰድ ይችላል። ገብታችኋል? ቤተሰብ መጥቶ መውሰድ ይችላል። ያ ነው። አይ ራሱ ሰውየው የተባረከው ሰው ራሱ ገንዘብ ከፍዬ መውጣት ፈልጋለሁ ነፃ ካለ መብት አለው። ያም ካልቻለ ራሱ ሰርቼ ላምጣ ጊዜ ስጡኝ ካለ ጊዜ ይሰጣል። ሁሉ ይህን ሁሉ መንገድ አስቀምጦለታል ኢስላም። የሚገርም ህግ እኮ ነው ወላሂ ላዚም ኢስላም በዚህ በኩል በተለይ ያስቀምጠው። የተማረኩትን ግደላቸው ምናምን አይደለም። ይህ መጽሐፍ ቅዱስ ላይ ብትሄድ እግዚአብሔር ምን አለ? የተማረኩትን ለሁለት ከፈሏቸው አለ። ወንዶቹን ሙሉ በሙሉ ግደሏቸው ይላል። ከዚያስ ሴቶቹን ደግሞ ለሁለት ትከፍላቸዋላቸው አለ እግዚአብሔር። ድንግል ከሆኑ ለራሳቸው ተጠቀሙባቸው፣ ሰዷቸው አለ። ድንግል ካልሆኑ ደግሞ ሴቶችን ጨርሳችሁ ግደሏቸው ይላል። ከይፍ በኢስላም ያለው የለም በፍጹም። ይህ ነው። ታዲያ በዚሁ አጋጣሚ አንድ መጨረሻ ልንገራችሁ።